ትግራይ ጦርነት ባካተታቸው አጠቃላይ አካባቢዎች ያደረሰው ኪሳራ በገንዘብ ሲመነዘር 27 ቢሊዮን የአሜሪካን ዶላር ነው። ሴቶች እንደዋዛ ይደፈሩ ነበረ። የሴቶቻችሁ ማህፀን ጦር ሜዳ ነበረ። እርስ በርስ ተገዳደሉ ነበረ ብሎ ቢጠይቁን ምን ብለን ነው የምንመልሰው? አላቅም ይሄ እንዴት ሊገለጥ እንደሚችል። እኛ ከታሪካችን የተማርነው ከታሪክ አለመማርን ነው። ፕሮፌሰር መስፍን ወልደማርያም ምን ይላሉ? ከታሪኩ የማይማር ህዝብ ስህተቱን እንደ እንስሳ እየደጋገመ ይኖራል ይላሉ። በነገራችን ላይ የትግራይ ጦርነት ስንል ጦርነቱ የተካሄደባቸው አካባቢዎች አሉ። ትግራይ ክልል ላይ ብቻ አይደለም የተካሄደው ጦርነቱ፣ ወደ አማራ ክልል ላይም ተካሂዷል፣ አፋር ክልል ላይም ተካሂዷል። ስለዚህ ትግራይ ጦርነት ስንል ጦርነቱ ያካለለባቸው አካባቢዎች ላይ በድምሩ የደረሰውን ጉዳት በተመለከተ የተገኙ የቁጥር መረጃዎች ምንድነው የሚለውን ብናነሳ በጣም ጥሩ ነው። ስለዚህ የትግራይ ጦርነት እያልኩ ሳወራ እነኛን አካባቢዎች ከግምት ውስጥ እንድታስገቡ ፈልጋለሁ።